በሀገርም ደረጃ በቤተ ክርስቲያንም ደረጃ በመዋቅርም ደረጃ በግለሰብም ደረጃ ቋሚዎች አይደለንም። ቋሚ የሆነ ስትራቴጂ የለንም። በሴቶች አካባቢ አካሄዳችሁ አንዳንድ ጊዜ መሬት የሚጠባችሁ ሴቶች አላችሁ። ማን እንገራችሁ? እኔ ነኝ እንጂ መቼስ የጣለብኝን መሬት የሚጠባችሁ በቃ ጥቃቅን ክንፎች ብታገኙ ደስ የሚላችሁ ሴቶች አላችሁ። በበላ ቀን ትሞታለህ የተባለ ማህበረሰብ ነው ዛሬ ጸበለስን እየነካ በገዛጁ ለመሞት እየተጋለጠ ያለ። ልጅ የሌላችሁ ሰዎች፣ ጤና የሌላችሁ ሰዎች፣ ሀብት የሌላችሁ ሰዎች፣ ትዳር የሌላችሁ ሰዎች፣ ብቻ የለንም የምትሉት ነገር በጉያችሁ ያለ እናንተ የምታውቁት በጉድለት ያላችሁ ሰዎች እንድታገኙ ከፈለጋችሁ ሁለት አይነት በሽተኞች አሉ። ህሙማነ ነፍስና ህሙማነ ስጋ የሚባሉት። ራሴን አሞኛል የራስ ምታት ፈልጌ ነው የመጣሁ ይሉታል ዶክተሩን። ታጋሽ ለመሆን ትህትና ያለው ሰው መሆን፣ እንደ ፍየል ሳይሆን እንደ በግ ለመሆን። ፍየል ታውቃላችሁ እንዳለላችሁ አታውቁም። የእርሱ ደህንነት አልበቃ ብሎት የእንስሳቱ የእሱ የሆኑት ሀገሩ ደህና ነው እና ያገሌ ደህና ናቸው፣ ወንዙ ደህና ነው። እግዚኦ! አንዳንዱ የስስት መንፈስ፣ አንዳንዱ የትዕቢት መንፈስ፣ አንዳንዱ የስርቆ መንፈስ፣ አንዳንዱ ምን ዝርዝር ውስጥ ለምን እገባለሁ? ራሳችን ልንፈትሽ ይገባል። በምናሰፋቸው አስፋልቶች፣ በምንተክላቸው ተክሎች ውስጥ፣ በለመለሙ ዛፎች ውስጥ የፈራረሱ የሰው ልጆች የሉም ወይ? በረሃብ የሚበላውን ቀብረው የያዙብን ጥቂት ሰዎች ናቸው። ምን ለብሰውን ቀብረው የያዙብን ትንሽ ሰዎች ናቸው። የኛ የሆነውን ትንሾች ያዙት። አንድ ባለሀብት አለን የማውቀው ሆን ብሎ ምስኪኖች የቀን ሰራተኞች የሚመገቡበት ሽሮ ቤት ይገባል። ሆን ብሎ እኮ ነው። ተራ ልብስ የሚባል ይለብስና ሄዶ ይቀመጣል። ሽሮ ያዘዛል። ማነሽ ነይ ማይን ምግብ አንሺው ምን የሚያንኳኳ ሰው አለ እስኪ ማን ነው ብለው ማዕዳቸውን የሚያነሱ እግዚኦ! አይኔ አለማየ እግሬ ደርሶ የድንጋይ ወጋግራ የድንጋይ ምሰሶ እያላችሁ ዘምራችሁ የለ የዝማሬ ጸጋችሁ ለአሁኑ ዘማሪያን እንዲደርስ ጸልዩላቸው። ዘንድሮ ነጭ ልብሳችን አውልቀን መሄድ ሆኗል ስራችን። ለምን? ጥቁር ለባሹ በዛ፣ ሀዘንተኛው በዛ። ዛሬ ቀብረን ስንመለስ ነገም ቀብራል። ከገብጋባነቷ የተነሳ እኮ ሄዳ አቼ የለሁም እኮ ነው ያልኩ አለቻት። እያለች የሌለች የሚያኮርፍ ካለ ይቅርታ አልጠይቅም ደህና ዋሉ። በየጊዜው እኛም ለመደብንና ሰው በተለያየ ግፍ ከሞተ በኋላ በ24 ሰዓት ውስጥ እንደ ኔትወርክ ይቆራረጣል ስሜታችን። ቀጣይነት ያለው አገልግሎት አይደለም፣ ቀጣይነት ያለው ስሜት አይደለም ያለን፣ ቀጣይነት ያለው አሰራር አልለመደብንም። በየትኛውም በሀገርም ደረጃ በቤተ ክርስቲያንም ደረጃ በመዋቅርም ደረጃ በግለሰብም ደረጃ ቋሚዎች አይደለንም። ቋሚ የሆነ ስትራቴጂ የለንም። የተቆራረጠ የእብደት ስሜት ነው የሚታይብን። ትናንት የቀበርናቸው ሰዎች እንደ አልዓዛር 4 ቀን ሳይሞላቸው ሌላ ሰው ከሞተ እግዚኦ ሰው ሞተ እኮ እንላለን። የቀጠለ ነው፣ አዲስ ሞት አይደለም። የሞትን ቀጣይነት ላለማስቀጠል ለማስቆም ብቸኛው መድኃኒት ጾም ነው እያልኳችሁ ነው። ስለዚህ ሞትን ለማስቆም፣ ጦርነትን ለማስቆም፣ ግጭትን ለማስቆም፣ ረሃብን ለማስቆም፣ መጎሳቆልን ለማስቆም ለሰው ልጆች ያልተሰሩ ነገሮች ዛሬ ላይ የተፈቀደላቸው በሚመስል መንገድ ሰዎች ጋር እየኖሩ ያሉትን በሙሉ ለማስቆም መድኃኒቱ መጾም ብቻ ነው። ምን ማለት ብቻ ነው ንገሩኛ? መጾም ብቻ ነው እኮ። መጾም ያስፈልጋል። ወደ ልብ መመለስ፣ ወደ ቀልብ መመለስ። ጸበለስን ያለ መንካት በበላ ቀን ትሞታለህ የተባለ ማህበረሰብ ነው ዛሬ ጸበለስን እየነካ በገዛጁ ለመሞት እየተጋለጠ ያለ። አብዛኛው ሞት ከራሳችንም ወደ ልባችን ያለ መመለስ የተነሳ ሊሆን ስለሚችል ወገኖቼ እግዚአብሔር እንዲያጸናን፣ እንዲያጽናናን፣ እንዲያበረታን ወተ መንፈሰከ ፈኑ አማዴ ሰማይ ወምድር እንለዋለን መድኃኔዓለም። የሚያረጋጋን የሚያጸናን የሚያጽናናንን መንፈስ ቅዱስ መንፈስ እንዲልክልን በጾም ውስጥ ሆነን መገኘት አለብን። ስለዚህ ከእግዚአብሔር መልካም ነገር ለማግኘት ገጸ በረከትን ለመቀበል እንጾማለን። ልጅ የሌላችሁ ሰዎች፣ ጤና የሌላችሁ ሰዎች፣ ሀብት የሌላችሁ ሰዎች፣ ትዳር የሌላችሁ ሰዎች፣ ብቻ የለንም የምትሉት ነገር በጉያችሁ ያለ እናንተ የምታውቁት በጉድለት ያላችሁ ሰዎች እንድታገኙ ከፈለጋችሁ ጥሩ መድኃኒት ነው እያዘዘላችሁ ያለው በእውነት እግዚአብሔር።
ቤተክርስቲያን እያዘዘችልን ያለው መድኃኒት አስተማማኝ መድኃኒት ነው፣ ጾሙ። በዚህ አጋጣሚ መጾም የማትችሉ ሰዎች ደግሞ በግልጽ ላድርግላችሁ። ለምሳሌ ተከታታይ መድኃኒቶች የምትወስዱ ሰዎች ትኖራላችሁ። አንዳንድ ጊዜ ዝም ብለን ወንጌል አስተምረን ምን ሄደው ነገር ለእናንተ የትከሻ መጉበጥ ምክንያት እንዳይሆን እናስባለን፣ እንጨነቅላችኋለን። በእውነት ለመናገር እዚህ የተቀመጡ አባቶች እኔ እንደው ምዕመናን አንዳንድ ጊዜ በጋራ ቁጭ ብለን የመወያየት ልምዱ ስለሌለ ምዕመናን እንዴት ነው እስኪ እንወያይ ብለን ስለማናውቅ ማህበረሰባዊ ውይይት ቤተክርስቲያኒቱ አድርጋ ስለማታውቅ እንጂ በጣም ነው የምንጨነቅላችሁ እኮ። በጣም ነው እኮ የምናዝነው። እውነት ለመናገር አንድ ሰው እኮ ወለተ ማርያም ዛሬ በሆነ ድንገተኛ ነገር የሚሆን ታማ በሞት ስትለይብን እኮ ትናንት ለስጋዋ ደግሞ ለመቀበል ጸበል ለመጠጣት ለመባረክ ወንጌል ለመማር እዚህ ተቀምጣ እናያት የነበረች እናት እህት ወንድም አባት በሞት ከተለየ ዞር ስንል ስናጣው እንማችን ነው የሚቀድመን። ይከፋናል በጣም። በእውነት ነው የምነግራችሁ። የቤተክርስቲያን አገልጋዮች የዓይናችን ማረፊያዎች እናንተ ናችሁ። በልተን ሳይሆን እናንተን አይተን ነው የምንጠግበው። እናንተ ሰብሰብ ብላችሁ ስናይ ጥጋብ ይሰማናል፣ ክብር ይሰማናል። አዎ ለእናንተ በቃ እንደ ካህናት ለእናንተ የሚያስብ ያለ ሁሉ አይመስለኝም በእውነቱ። ለመባረክ ስንወጣ ወባረክ ላዕለ አባጋ መሬትከ ብለን ባርከን ስንመለስ ወደ ቤተ መቅደሱ እናንተን ስናይ ደስ ይለናል። መባረክ ይችላችኋልና፣ አዎ መጣችኋልና ባርኮሙ እንላለን። እየወጣን ባርክልን ጌታ ሆይ ልጆችህን እንላለን እኮ። ካህናቱ እንደዚያ ነው የሚሉት ሲወጡ ሲገቡ። ስለዚህ የጎደለ የሚባል ነገር አለብን የምትሉ በሙሉ መድኃኒቱ መጾም ነው። እና የህመም ቋሚ የሚባሉ አንዳንድ መድኃኒቶች አሉ፣ የተለያየ ስያሜ የሚሰጣቸው። እንደሱ አይነት መድኃኒት የምትከታተሉ በከፍተኛ ህመም ውስጥ ያላችሁ ሰዎች እንዴት ልትጾሙ እንደምትችሉ ነገራቸዋለሁ። መጾም ያለባችሁ በምትችሉት ልክ ነው። ህመም እንግዲህ ጾም ሲመጣ ብዙ በሽተኛ እንደሚፈጠር እናውቃለን። ጾም ሲመጣ የሚያቅለሸልሸው ጨጓራ የሚነሳበት ብዙ እንደሆነ ለዚህኛው በሽተኛ ጸበል ነው የምናዝዘው። ሁለት አይነት በሽተኞች አሉ፣ ህሙማነ ነፍስና ህሙማነ ስጋ የሚባሉት። ለህሙማነ ነፍስ የጾም ሰዓት አንሸራርፍም። 9 ሰዓት ቢጾም ከሆነ ሌላ 9 ሰዓት ጾመው ማክፈል አለባቸው ህሙማነ ነፍስ ከሆነ። ህሙማነ ስጋ ግን በህመም ላይ እስካሉ ድረስ መጾም አይጠበቅባቸው። መድኃኒታቸውን ጠዋት እንዲወስዱ ከታዘዙ ጠዋት መውሰድ አለባቸው። ምግብ በልተው ነው መድኃኒት መውሰድ ያለባቸው። አትሳሳቱ። እግዚአብሔር እንደዚህ አይነት የተዛነፈ ሐሳብ ያለው አምላክ አይደለም። ዛሬ ለምሳሌ እኔ ብታመም ጠዋት እሄዳለሁ። የህክምናው ሰው ከቀኑ 3 ጊዜ 4 ጊዜ መድኃኒት ውሰድ ከጠዋቱ 2 ሰዓት ካለኝ ቁርስ ወስዳለሁ፣ መድኃኒቴን ወስዳለሁ። እኔ ማደርገው ነው የምነግራችሁ፣ የግል ፍላጎቴን አይደለም። የታመመ ሰው አይጾምም ባጭሩ። የህመሙን አይነት ግን እንዳልኳችሁ ነው መለየት ያስፈልጋል። ዝም ብሎ አይነት አይደለም። በቃ ታማችሁ ከሆነ መዳን ስላለባችሁ መድኃኔዓለም የእናንተን መዳን ስለሚፈልግ መድኃኒቱን በቅጡ በአግባቡ ውሰዱ፣ ዳኑ። ከዚያ በኋላ ቤተክርስቲያን በመታመማችሁ ቀርታችሁ ከነበረ እየዘመራችሁ እንድትመጡ፣ እንድትሰግዱ፣ እንድትጸልዩ፣ እንድትሰሩ፣ እንድታለሙ የእናንተን ጤና እግዚአብሔር ይፈልጋል እንጂ በተዛነፈ የህክምና ስተት ለዶክተሩ የሚያስቸግሩ አንዳንድ ሰዎች አሉ። ታመው ሄደው ራሴን አሞኛል የራስ ምታት ፈልጌ ነው የመጣሁ ይሉታል ዶክተሩን። አረ የዶክተሩ ፈንታ ነው። እስኪ ምርመራ ብሎ ወይ ደም ሊወስድ ከፈለገ ያመመኝ ራሴን ከደም ጋር ምን አገናኘው የሚሉ የሚሞግቱ። ህክምና ከሄድን ሐኪሙ ያለውን በሙሉ መታዘዝ ብቻ ነው። ቤተክርስቲያንም እንደዚህ አይነት ኋላ ቀር አይደለችም። ቀድማ የምታውቅ ቀድማ መድኃኒት የምታዝዝ ልጆቿ የሚድኑበትን እንጂ ልጆቿ የሚሰቃዩበትን ነገር አታስተምርም፣ አታደርግም። የመረን የለቀቀ ስብከት እንዳታደርጉት። የታመሙ ሰዎች አይጾሙም ስንል የህመማቸው አይነት ግን ልክ ያለው እንዲሆን በጥንቃቄ ውሰዱ። አንድ HIV ኤድስ ቫይረሱ በደሟ ውስጥ የሚኖር አንድ እህት ነበረችኝ እና እኔ ሳላይ አንዳንዶቹ ከመምራንም እንደው መብለጥ ሁሉም ይፈልጉ አሉ በደግነት እና ለብላቴና ብንሆንም ዕውቀታችን የተከፈለ ቢሆንም አንዳንድ ጊዜ እንሰማማ እና ከኔ ዞር ብላ መድኃኒቱን ጠዋት ትወስዳለች፣ ምግብ ግን አትበላ። እግዚኦ ጾም አልሻረችም ማለት ነው። መድኃኒቱ እኮ ምግብ ነው። ጾም ያሽራል እኮ፣ ግን ጾም ያሽራል ብሎ እግዚአብሔር አይቀጣም።
ከዳን በኋላ ስንድን የምናስተካክልበት አንቀጸ ንስሐ ላይ የተጻፈ ደግሞ አለ። በካህናት አማካኝነት እንፈወሳለን። እና የታመመውን ሰው ሆስፒታል ያለውን ሁሉ ካልጾምክ ወዮልህ ብለን ሰውን የመግደል አባዜ የላትም ቤተክርስቲያን። እንዲድኑ የሚያስፈልገው ሕክምና ይሰጣል። አበቃ። እና ምንድነው አንተ ትቆጣኛለህ ብዬ እኮ ነበረ መድኃኒቱን ያለ ምግብ ነው የምወስደው፣ ሰዓት ሸራርፍ ነበረ ብላ በከፍተኛ ህመም ታማ ሌላ ሪፈር ተብላ ይዣት ሂጄ ነው የነገረች። ሪፈር ለመሄድ ሳትደርስ እዚሁ መዳን የምትችል ሴት ባለማወቅ በጎ ሰራሁ በማለት በግምታዊ አካሄድ የተጎዳችበት አጋጣሚ ትዝ ይለኛል። እንደዚህ አትሁኑ። ታማችሁ ከሆነ የንስሐ አባታችሁን አማክሩ። አባቴ አሞኛል፣ መድኃኒት ልወስድ ነኝ፣ ምን ይሉኛል ብላችሁ አማክሩ። አባታችሁ ደግሞ ሙቺ አይሉሽም፣ ሙቱ አይሏችሁም። ሚሏችሁን ስሙና እንደዚህ አድርጉ ነው። ጾም ጋር ተያይዞ በዚህ ቀንበር ውስጥ እንድታልፉ አንፈልግም። ጤነኛ ሰዎች፣ የነፍስ ህመም ያለባችሁ ሰዎች፣ የሚያቅለሸልሻችሁ ሰዎች ካልበላው ሞታለሁ እታመማለሁ እንድትል ርኩስ መንፈስ የሚቃኝ ሰው ካለ ግን ድጋሚ 24 ሰዓት መጾም ያስፈልጋል። እና ህሙማነ ስጋ በዚህ ልክ ተረዱ፣ ህሙማነ ነፍስ ግን አብዝታችሁ ጾሙ የማለት መልእክት ነው። ስለዚህ ከእግዚአብሔር የሆነ ጥሩ ነገር መልካም ነገር ለማግኘት እንጾማለን። ሁለተኛ ታጋሽ ሰው ለመሆን እንጾማለን። መወስዳቸው ከታሪክ አንጻር ነው። ታጋሽ ለመሆን ትህትና ያለው ሰው መሆን፣ እንደ ፍየል ሳይሆን እንደ በግ ለመሆን። ፍየል ታውቃላችሁ እንዳለላችሁ አታውቁም። ገዝታችሁ ነው እንጂ አርበታችሁ አታውቁም። በልታችሁ ነው እንጂ አሳድጋችሁ አታውቁም አይደል? እኔን ጨምሮ አይደለም ወይ? እዚህ ፍየል የሚያረባ አይኖርም፣ በግም የሚያረባ አይኖርም። አንድ ከተማ ልጅ ወደ ገጠር ወጣ። በቴሌቪዥን የምታያቸውን ነገሮች ስትቀላቅል የሰማውበት ትዝ ይለኛል። በግ አይታ ይህቺ ትንሽ በቅሎ ስትል ሰማው። እሷ የምታውቅ የጋሬ ነው፣ ጋሬ ላይ ያለችዋን በቅሎ ነው የምታውቅ። በጣም በሳይዝ አንሳ ስታያት በቅሎ ነው የመሰለቻት። በግና እንግዲህ ኃጢአት አይደለም፣ ድንቁርናም አይደለም፣ ነውርም አይደለም፣ ነባራዊውን ሁኔታ ለመናገር ነው። ስለዚህ እንደ በግ መሆን እንደ ፍየል ላለመሆን ጾም ይጠቅማል። እንደ ፍየል ማለት ነው። ፍየል ስትሄድ አይታችሁልኝ ከሆነ አንዳንድ ቅጥ ያጡ የከተማ ሰዎችን አካሄድ ነው የምትሄድ ፍየል። አንዳንድ ፍየልኛ የሚራመዱ ሰዎች አሉ ከተማ ውስጥ። ተሳሳትኩ። ምናልባት በሴቱ አካባቢ ይኖር ይሆን? ካለዩ ይመስለኛል። እንዳይከፋችሁ ነው እንጂ እናንተ አካባቢ አለ። በሴቶች አካባቢ አካሄዳችሁ አንዳንድ ጊዜ መሬት የሚጠባችሁ ሴቶች አላችሁ። ማን እንገራችሁ? እኔ ነኝ እንጂ መቼስ ሴት አለብኝን መሬት የሚጠባችሁ በቃ ጥቃቅን ክንፎች ብታገኙ ደስ የሚላችሁ ሴቶች አላችሁ። ስርዓት ይኖራችሁ። ጫማችሁ የተስተካከለ ይሁን። ተሰብራችሁ የባለዳ እንዳትሆኑ። ማርያምን እውነቴን ነው። የምትለብሱት ጫማ አጭር ከሆናችሁ በቃ አጭርነት ነው የሚያምርባችሁ። ለመርዘም የምትለብሱት በጣም ረጃጅም ጫማ አለ። እስቲኬን የሚመስል መቆሚያ ያለው። እንዴው አስቀድሱ ብትባሉ እንዴት ሆናችሁ ነው የምታስቀድሱ? ብትወድቁ እንዴት ነው የምትነሱ? በገዛ እጃችሁ ችንካር ላይ ትቆማላችሁ። ስርዓት ያዟ። እንዴ ነውር እኮ ነው። ኦርቶዶክሳውያን ክርስቲያኖች በተለይ ስለመወዳችሁ፣ ስለማከብራችሁ፣ ስለማስብላችሁ ነው መናገር። የሚያኮርፍ ካለ ይቅርታ አልጠይቅም፣ ደህና ዋሉ። ይሄ ትምህርት ነው። ስነ ስርዓት የሚባል ነገር አለ። ይሄ ፍየልኛ አካሄድ ይባላል። ፍየል ስትሄድ ይውልኝ። አሁን ዛሬ የትም ብላችሁ እንደው የሆነ አፕሊኬሽን አውርዳችሁ ቢሆን ስለ ፍየል የሚያወራ አይውልኝ እንዴት እንደምትራመድ እግዚኦ፣ እንዴት ቃና እንደምታጣ፣ እንዴት እንደምትወላገድ ቀና ብላ መሬት እኮ ገደል ሁሉ ትገባለች ከትቢቷ። ትቢቷ እኮ ነው። ፍየልኛ ጉዞ ትቢተኛ ነው። አዎ ድሮ እኛንም ሲሆን ይቃጣን ነበር። የቆሎ ተማሪዎች ሆነን እያለን ቅኔ የሚባለው ትምህርት ቤት ስንገባ በቀኝ እንደዚህ የምንላበስ ሰዎች ስላሴ የሚባለው የቅኔ ደረጃ ስንደርስ በግራ እናጣፋለን እንደዚህ። ከዚያ በኋላ እያያችሁኝ ነው፣ በለበስነው ነገር እንደዚህ እንሸፈናለን። ደህና ዋልክ ቢሉን እግዚአብሔር ይመስገን አንልም። እንዲያው እያደግን ስንሄድ እድሜያችንን የምንጨምረውም ትምህርት አራገፈን ራቁታችን አቆመን እንጂ ድሮ ልጅ እያለን እኮ በእኛ በአገልጋዮች ደረጃ ሳይቀር ያለውን ትቢት ልነግራችሁ አልችልም። መዋል ማደር ጥሩ ነው። ይሄው አቁሞናል ፊታችሁ የተመሰገነ ይሁን። እና ፍየል ትቢተኛ ናት። ቀና ብላ ነው የምትሄድ። የምትረግጠው መሬት አታይም። ድንገት የሚደርስባት ነገር ሰብሮ የሚጥላት ፍጥረት ናት። በግን ግን አስተውሉ፣ ስትሄድ ስትበላም ስትሄድም አንገቷን ድፍታ።
ፍየል ግን የምትጎርሰውን ነገር ቆርሳ ቀና ብላ ነው እንደዚህ ብላ የምትበላ። አላያችኋትም ማለት ቀና ብላ እንደዚህ ከተማ ላይ ያሉ እያኘኩ እንደዚህ የሚሄዱ ሰዎች ፍየልኛ ጉዞ ማለት ይሄ ማለት በአደባባይ እኮ መብላት ነው እንዴ! አቤት የሚበላ ጠፍቶ በአደባባይ እና በግ አንገቷን ደፍታ ትበላለች፣ አንገቷን ደፍታ ትሄዳለች። ትዕግትናዋ ትዕግስቷ ዝናብ ይምጣ ቅዝቃዜ ይምጣ ካለችበት ፈቀቅ አትል፣ ባለችበት የተረጋጋች ናት። እና እንደዚህ መሆን አትፈልጉ? ጾም ማለት እንደ በግ ነው የሚያደርግ፣ አስተዋይ ነው የሚያደርግ፣ ትዕግስተኛ ነው የሚያደርግ። አሁን እናንተን እንደምን አደራችሁ ብል እግዚአብሔር ይመስገን ነው የምትሉ። እስከ ሙላት እስከ ጉልበታችሁ ናችሁ፣ አልደከማችሁም። 9 ሰዓት ባገኛችሁ እንደምን ዋላችሁ ብል እግዚአብሔር ይመስገን ነው የምትሉ። ደክሟችሁ። አየህ ትዕግስት ትሁት ነው የምንሆነው እኮ እና ትሁት ሁነን ትዕግስተኛ ሆነንም በኖርን በዚህ ክፉ ዘመን አንገታችን ደፍተንም በኖርን እንኳን ቀና ብለን ቀና ስንልማ ሰይፉ በዛብን እኮ። ቀና አትበሉ እንደው ተሸባቃችሁ ኑሩ ማለት ግን አይደለም። የስነ ልቡና መቃናት ያስፈልጋል። በሃይማኖት ቀና ማለት ነው፣ በስነ ምግባር ቀና ማለት ነው። አምላኬ ጌታዬ ነው፣ ሃይማኖቴ ተዋህዶ ነው፣ እናቴ ቤተክርስቲያን ናት ማለት ላይ ቀና ማለት ያስፈልጋል። በትዕቢት ቀና ማለት ግን ጥሩ አይደለም። እንደ በግ ዝቅ ብሎ በትዕግስት ደህና ዋልክ። አንዳንድ እናቶች አባቶች አሉ ደስ ቢሉ በእውነት ደህና ናችሁ እግዚአብሔር ይመስገን። እንደው ይሄ እዚህ ከተማው አካባቢ እንኳን ብዙ አይደለም፣ የማይተዋወቅ ሰው ሰላም አይባባልም። ደህና አደርክ ብትለው ያውቀኛል እንደ ሰው የሚለው ይበዛል አይደለም። የሚተዋወቁ ሰዎች ናቸው። እንደው ገጠር ግን ይኸውልህ ደህና ናችሁ አልፎ ሄደውን እኮ የትም አያውቀው እግዚአብሔር ይመስገን። ትንሽ አንተ አውቃለሁ ልበል? አዎ ታውቀኛለህ። ከብቶች ደህና ናቸው። አየህ ልጆች ደህና ናቸው። አዝመራው ደህና ነው። እንዴት አይነት የሚናፍቅ ሰላምታ መሰላችሁ ወገኖች! የእርሱ ደህንነት አልበቃ ብሎት የእንስሳቱ የሱ የሆኑት ሀገሩ ደህና ነው እና ያገሌ ደህና ናቸው፣ ወንዙ ደህና ነው። እግዚኦ አንተ ያ ነገር ደህና ነው። ደግሞ የድሮውን አንተ ዋርካው ደህና ነው፣ ድሮኛ ያደግንበት ይላል። ራቅ ያለ አካባቢ የመጣ ከሆነ አሁንማ እድሜው ይሁን አናውቅም፣ ዋርካው ተቆርጦ እንደው ዝም ብሎ ተገንድሾ ወደቀ እኮ። እግዚኦ እንዴት አይነቱ ዋርካ በቃ ይልሃል። አየኸው? ለዛፍ ክብር ያለው ማህበረሰብ፣ ሰው ሲወድቅ ቅር የማይለው ማህበረሰብ ዛሬ ላይ ተፈጥሯል። ሰዎች በየመንገዱ ወድቀው ጉዳይ የሚል በጠፋበት ዘመን፣ አለፍ ስትል ግን ስለ ዛፎች ክብርና ጤንነት የደህንነት ጥያቄ የሚያቀርብ ዛፎች ደህና ናቸው ወይ፣ አዝመራው ደህና ነው ወይ፣ ልጆች ከብቶች የሚሉ ቅዱስ ሐሳብ ያላቸው ሰዎች አሉ። እንደዚህ አይነቱ በረከት ከሁላችን ጋር ይሁን። ትትናቸውና ደህና ናችሁ ደህና ልጅ ሁኜማ እኮ ትዝ ይለኛል። እናንተ ትምህርት ቤት እያለን ሁሉ አልፈ አንተ የገሌ ልጅ አይደለህ ደባብሰው እናቶች በእውነት ደህና ነህ እንደው የሆነ አመዳችን አራግፈው ማንተው እኮ የሚገርም እኮ የነበረው ፍቅር። አሁንማ ታክሲ ወንበር ጠቦል ስንደባደብ አይደል የምንውለው ከተማ አይደል? ማዘር ትልቋ እናት ቆማ እየሄደች ልጅ ወንበር ላይ ቁጭ ብሎ አይደል እንደሚሄደው? ድሮ እኮ አልፈን ስንሄድ ርቀት ሰው ካየን ቁመን እለፍ ነበር ምንለው። ተባረክ ይለን ነበር። ተባረክ የሚባል ነገር ቀረ አይደል? ዘንድሮ ስንት ነገር ቀረብን መሰላችሁ። የሆነ ሆኖ ወገኖቼ እንዳላሰፋው እንደ በግ አይነት ሰዎች እንድንሆን ትትና ያለን፣ ትዕግስት ያለን፣ አስተውሎት ያለን፣ ለሰው የምናስብ ፍቅር ያለን፣ ሰላም ያለን፣ ብዙ ነገር ያለን ሰዎች እንድንሆን መጾም ይጠቅመናል። ጾም ነው ወደዚህ የሚያመጣን። ባልጾምን ጊዜ ፍየል እንሆናለን። በጾምን ቁጥር ግን የበግ አይነት ደግነት ይኖረናል። እንደ በግ ነው የሚለው። በነገራችሁ ላይ በግ አላልኳችሁም። ቀጥተኛ በግ እንስሳ መሆን ነው። እንደ በግ ነው። እንደ በግ ደግነትን እና ሌሎቹን መውሰድ። ሶስተኛውና የመጨረሻው በበላ ቀን ትሞታለህ ያለ ጌታ ወይም ጾም ያለ ጌታ ባንበላ ወይም ብንጾም ከምናገኛቸው ጥቅሞች መካከል ሁለቱ እነዚህ ናቸው። መልካም ነገርን ከእግዚአብሔር እናገኛለን፣ ትዕግስተኛ እንሆናለን ስንጾም። ሶስተኛ ግን ከአጋንንት አሰራር ነፃ እንወጣለን። መጽሐፍ ቅዱስ እንደሚናገረው ዝንቱ ዘመድ እየወፅ አይደለም የሚለው፣ ወዝንቱ ዘመድ እየወፅ ዘንበለ በጾም ነው የሚለው። በጸሎት በተሟሸ ጾም
ጾም ብቻውን በቂ አይደለም። በነገራችሁ ላይ ጸሎት ያስፈልጋል። በጸሎት ላይ በተመሰረተ ጾም ካልሆነ በስተቀር ይሄ ሰይጣን ከኛ ይወጣም ማለኩ። እንዴት አይነት ችግር መሰላችሁ! ዘንድሮ ሰይጣን ያደረበት የበዛ ይመስለኛል። ራሳችንን ፈትሽ። አንዳንዱ የስስት መንፈስ፣ አንዳንዱ የትዕቢት መንፈስ፣ አንዳንዱ የስርቆ መንፈስ፣ አንዳንዱ ምን ዝርዝር ውስጥ ለምን እገባለሁ? ራሳችንን ልንፈትሽ ይገባል። በጾም መፈተሽ ያለበት ህይወት አለ። ስንጾም ወገኖቼ እኛን ያስቸግረን የነበረ እኛ ጋር ያለ አብሮ አደግ ነገር በሙሉ ይወገድልናል። ያን ጊዜ ያምርብናል። ያን ጊዜ ወደ ኋላ ማደግ እንጀምራለን። ያን ጊዜ እንዳልኳችሁ ነው። ቀደም ሲል ሊቁ ሲያስተምሩ እንደነበረው ከተማ ላይ ያሉ ከተማ ውስጥ እየኖሩ ከተመኛነት ብርቅ የሆነባቸው ምን ማለት ነው አትሉኝም? የከተማው ማህበረሰብ በልቶ አጥግቦ የሚደፋውን ቆሻሻ እንኳን በቅጡ መልቀምና መመገብ እንዳይችሉ እጅግር የሌላቸው አሉ። በተለያየ ምክንያት እጅግር የሌላቸው፣ በተለያየ ምክንያት አይናቸው የፈረጠ፣ በተለያየ ምክንያት አስፋልት ላይ ወንጌል ባስተማር ቁጥር ሳልናገርም አላልፈው ነገር የከተማው አስፋልቶችን እንደው እየሰፉ እየተዋቡ ተክሎች እየተተከሉ አያለሁኝ። እኔ አሁን መቼስ ከተማ ከሆነ ከተማ አይመር አይዋብ የሚል አይነት ሰው አይደለሁም። እንደው ገነትም ቢሆን ያማረባት ቦታ እንደሆነች ነው የሚታመነው። እንክብካቤ ያስፈልጋል ለአንድ አካባቢ። የሱ ተቃዋሚ አይደለሁም። በመናሰፋቸው አስፋልቶች፣ በመንተክላቸው ተክሎች ውስጥ፣ በለመለሙ ዛፎች ውስጥ የፈራረሱ የሰው ልጆች የሉም ወይ በረሃብ? እሱን ነው እያልኩ ያለሁት። እኛ ቁጭ ብለን ጫማ አስጠርገን ተነስተን እስክንሄድ ድረስ ጫማ የምናስጠርግበት ሊስትሮ አካባቢ ሌሊት መተኛ አጥተው ቅዝቃዜው በዚህ ሌላ ነገሩ ቀን ተኝተው ቀኑ ሌሊት የሆነባቸው በረሃብ አለንጋ የሚገረፉ ብርዱ የብርድ ልብስ የሆነባቸው ደናዋልክ የሚላቸው ሰው ያጡ ቤተክርስቲያን ስትመጡ ታዩ የለ ከጫፍ እስከ ጫፍ እጆቻቸውን የዘረጉ ቅድም መምህሩ በገለጹት ልክ አንዳንድ በዚህ ስበብ የሚያጭበረብሩ ሰዎች ላይጠፉ ይችላል። ግን እኔ አሁን በእኔ ጥናት መጽሐፍትንም ሳነብ ኢትዮጵያ የምትባልን ሀገር ያክል ባለሀብት አለ ብዬ አላምንም። ኢትዮጵያ ውስጥ ያለ ሰው በሙሉ በዓለም ደረጃ ቢታይ በጣም ባለሀብት ነው። ድሃ የለም። ታዲያ እኔ ድሃ አይደለሁ ሳልበላ አይደል እንደ ያደርኩ ልትሉኝ ትችላላችሁ። እነ ባላምባራስ ገሌ የያዙት የሰበሰቡት ገንዘብ በፍትሃዊ መንገድ ለማህበረሰቡ ቢከፋፈል ለማለት ፈልጌ ነው። እነ አቶ ገሌ እነ ባላምባራስ ገሌ እነ ቀኛዝማች እነ ግራዝማች ገሌ ሰብስበው የያዙት ገንዘብ ምንም ለሌለው ሰው እየተቆረሰ እንኳን ቢሰጥ ድሃ አይኖርም ነበር እያልኳችሁ። ተያይዘን ገነት መግባት እንችል ነበር። አንዳንድ ባለሀብቶች ሀብቱ የነሱ እንዳልሆነ የሚያውቁ ሩህሩሃን በእውነት በመስጠት እንጂ በመቀበል የማይደሰቱ እንዳሉ አውቃለሁ። ሀብቱ የኔ አይደለም የፈለከውን ውሰድ የሚሉ አውቃለሁ። ተሽከርካሪዎቻቸውን ልደታ ቤተክርስቲያን በምትሰራ ወቅት በነበረን መኪናዬን እባካችሁ ተቀበሉኝ የምትል ሴትዮ ሰምቻለሁ። ስናውቅበት እንደዚያ ነው። ከተማችን ውስጥ ያለ ረሃብተኛ በሀገር ደረጃ ያለው በረሃብ አለንጋ የሚገረፈው ሰው ኢትዮጵያ ምድር ውስጥ የሚበላ ስለሌለ አይደለም። የሚበላውን ቀብረው የያዙብን ጥቂት ሰዎች ናቸው። ምን ለብሰውን ቀብረው የያዙብን ትንሽ ሰዎች ናቸው። የኛ የሆነውን ትንሾች ያዙት። ሰርተው ጥረው ግረው ከሆነ እኮ ተቃውሞ የለኝም። በሁለት መንገድ ያላግባቡ የያዙ ካሉ ለዚህ ምስኪን ማህበረሰብ ቢያካፍሉ፣ በአግባቡ የሚያዙ ካሉ እነሱ እንኳን እያካፈሉ ምን ያሉት። በአግባቡ ባለሀብት መሆን ኃጢአት ሆኖ አያውቅም። አብርሃምን ያክል ባለሀብት አብርሃምን ያክልም ጻድቅ የለም ወገኖቼ። አባታችን አብርሃም ባለሀብት ነው፣ ነገር ግን ጻድቅ ነው። ሀብታችሁን ወቁበት። በዚህ ያላችሁ ድምፄን የምትሰሙ በሙሉ በሌላም አጋጣሚ ይሄን ድምጽ የምትሰሙ በሙሉ ይድረስ ለባለሀብቶች። ሀብታችሁን ወቁበት፣ ኃላፊ ነው። እናንተ ወደ መቃብር ስትገቡ በጣም ከበዛ የሚከተላችሁ አንዱ የሰራው ሳጥን ብቻ ነው። መቃብሩ ውስጥ አይደለም፣ እስከ መቃብሩ ጫፍ እንኳን ማንም አብሯችሁ ሊከተል አይችልም። ስለዚህ ሀብታችሁን ተጠቀሙበት፣ ጽደቁበት ነው፣ ተባረኩበት።
ስንት የሚሰሩ የፈረሱ ቤቶች አሉ፣ የሥላሴ ቤቶች። ሰዎች አሉ፣ ጠጋ በሉና ጠይቋቸው። ምንድነው የቸገረህ? እርቦህ ነው? እንካ ብላ። ጠምቶህ ነው? እንካ ጠጣ። ልብስ ነው የቸገረህ? እኔ ሳጥን ሞልቶብኝ የለም በሞቴ እስኪ ፍረዱኝ። ሳጥኖቻችሁ ይመስክሩ፣ አትዋሹኝም። እኔ እንኳን ቄሱ በአቅሜ ሳጥኔ ውስጥ ያለኝ ነገር ልነግራችሁ አልችልም። ስንፍና እኮ አሁን እኔ ካባተ ውሼ ነው አሁን የማገለግል። እቤቴ ግን ተሸክሜ መምጣት ስላልተመቸኝ ነው እንጂ ብዙ ካባለኝ በእውነቱ። ለምን ያለማወቅ ቤታችሁ እንደሄዳችሁ ሳጥኖቻችሁን ፈትሹ። የቤት ስራ ይሄ ጾሙን እንቀድሰው ካላችሁ፣ ጾሙ ይመርበት ካላችሁ እየሮጣችሁ እንደሄዳችሁ አሁን ቤታችሁ ሳጥናችሁን ክፈቱ። የምትፈልጉትን ለእናንተ አስቀሩ፣ ለሌላቸው ስጡ። በእግዚአብሔር ስም ነው የምጠይቃችሁ። ባለሀብቶችም አካውንታችሁን ፈትሹና ለሌላቸው ስጡ። ቢያንስ በብድር ስጧቸው። ቢያንስ አልፎ አልፎ ኪራይ ተውላቸው። ቢያንስ አንድ ቀን ግቡና አንድ ባለሀብት አለን የማውቀው ሆን ብሎ ምስኪኖች የቀን ሰራተኞች የሚመገቡበት ሽሮ ቤት ይገባል። ሆን ብሎ እኮ ነው። ተራ ልብስ የሚባል ይለብስና ሄዶ ይቀመጣል። ሽሮ ያዘዛል። 10-15 የቀን ሰራተኞች ምግብ በልተው ሲነሱ አስተናጋጇ ይጠራታል። ስንት ናቸው ሰዎች? ይሄን ያክል። ስንት ብር ነው የምትጨርስ? ተከፍሎላችኋል በላቸው። ሄዳ እናንተ ሰዎች ተከፍሎላችኋል የሚያስብል ሰው አውቃለሁ፣ ዛሬም ድረስ አውቃለሁ። ገሌ ማለቱ ስለማይጠቅም እጅግ ተርበዋል ያላቸው ሰዎች መካከል ይሄድና ተከፍሎላችኋል ይላል። እንደ መድኃኔዓለም እኮ መድኃኔዓለም ስንቱን ዕዳችን ከፍሎልን የለ ተቆጥሮ የማያልቀውን ዕዳ ተከፍሎላችኋል እያል ነፍሳችን እናስደሰት። ይሄን ክፉ ዘመን እንወቅበት። ጾም የሚባለው ነገር ከኛ ጋራ ስራ የሚሰራው እኛ ጋራ ሲሆን ስስትን ከኛ ያርቅ። የስስት ችግር ያለባችሁ ሰዎች አንዳንድ ሰዎች አለ ማዕዳቸው እንዳይባረክ። ለምሳሌ ልንገራችሁ፣ በር ሲንኳኳ እየተመገባችሁ ነው ልበል፣ በር እየተንኳኳ አተ ማነሽ ነኝ አይን ምግብ አንሺው ምን የሚያንኳኳ ሰው አለ እስኪ ማን ነው ብለው ማዕዳቸውን የሚያነሱ እግዚኦ። ሥላሴ በእንግዳው አማካኝነት ሊባርክ ወደ ቤታችን ሲመጣ አልተጠቀምንበትም እኮ። ሴትዮዋ ያለችውን ነግራችሁ የሆነዚህ በፊት በጣም ሆዳምና ስስታም ገብጋባ ከመሆኗ የተነሳ እኔ ስለሆነች ነው እየሰደብኳት አይደለም፣ ስለሆነች ከመሆኗ የተነሳ በር ዘግታ ትበላለች። አንድ ጉዳይ የነበራት ሴት ከውጭ ሆና ታንኳኳለች። ከቤት ሰራተኛዋ ሄዳ ምን ፈልገሽ ነው? እትዬን ፈልጌ ነው። እና ሄዳ ሰው እየፈለገሽ ነው ምን ልበል? የለችም በያት ትላታለች። ምግብ ላይ ስለሆነች እኮ ነው። ነይ የኔ እህት አብረን እንብላ ብትል ምን አለ በእውነት አፈር ስሆን ስሞት ብላልኝ የሚል ኢትዮጵያዊ እንዴት ይጠፋል በእኛ ሀገር? አዎ። እና ሴትዮዋ የለችም በያት ብላ ትነግራታል። አንዴ የለችም ትያለሽ እንዴ? ስትገባ አይቼ እኮ ነው የመጣው። ያችም ደግሞ ትንሽ ጠንከር ያለች ሰው ናት፣ እውነት ፈላጊ ትመስላለች። ኧረ አይቼ ደግማ ሄዳ የለችም እኮ ነው የምልሽ። በሶስተኛ ጊዜ በጣም ተቆጥታ የምትመገብበትን እጇን ሳትታጠብ እንደተዝረከረከች ተቆጥታ ከገብጋባነቷ የተነሳ እኮ ሄዳ አቼ የለሁም እኮ ነው ያልኩ አለቻት። እያለች የሌለች በምንጾም ሰዓት እንደዚህ አይነት የተዛነፉ ሐሳቦቻችን ይስተካከላሉ። ግን አብሮ አደግ ስስት ማለት ይሄ አይደለም። ይሄ አብሮ አደግ ነገር ያለ ጾም አይወጣም አለ እኮ መጽሐፍ። ብዙ አብረውን ያደጉ ነገሮች አሉ ሰፈር ላይ በእውነት አሁን እነማሆይ ነው ያለው። በእውነቱ የታደላችሁ እናንተ በእድሜ እንደው እንደ እናት እንደ አባት መቀናበት የለም። ቆብ የለበሱ ሽበት የጨመሩ ሰዎች ሳይቀናሉ በእውነቱ መታደል ነው። እናንተ ለዚህ ከተማ ለዚች ቤተክርስቲያን ዋስትና ጠበቃ ናችሁ። ምከሩ፣ ይሄን ትውልድ ምከሩት፣ ንገሩት፣ እንዲያርግ በሉት። ስርዓተ ምግብን በተመለከተ አብሮ መብላትን እናንተ ንገሩት። አዎ ዘንድሮ ችግር ሆኗል። ሁሉም ተከፋፍሏል። በሐሳብም በስርዓተ ማዕድም ተከፋፍሎ ነው ያለው። ምከሯ፣ ከተማው ቅርጽ ይኑረው። በነገራችሁ ላይ ባህር ዳር ከተማ ገና 100 ዓመት ያልሞላት ጉብል እድሜ ያላት ከተማ ናት። ባህር ዳር ከተማን የቆረቆሩ ሰዎች ዛሬ በህይወት ያሉ እንዳሉ አውቃለሁ። ዘንባባውን የተከሉት ሰውዬ በቅርብ ኢንተርቪው እየተደረጉ ነበር። በህይወት አሉ ይሆን ዛሬ? በቅርብ 2 ዓመት ካልተሳሳት የማይርቅ ጊዜ አሉ ዘንባባውን የተከሉት። ይህችን ከተማ ለመፍረስም ይህችን ከተማ ስል ባህር ዳርን ብቻ አይደለም በመላ ኢትዮጵያ በመላ ዓለም ጥሩ ከተማዎች፣ ጥሩ ገጠሮች፣ ጥሩ የማህበረሰብ መኖሪያ አካባቢዎች እንዲኖሩ ካስፈልገ ሽማግሌዎች ታስፈልጋላችሁ። ምከሩን፣ ንገሩን።
ስርዓተ አልባ ማህበረሰብ እየተፈጠረ ነው ያለው። ወጣቱ ትውልድ ወደ እሳት እየሄደ ነው ያለው። እንዲጾም ንገሩት። እናንተ ትጾሙ የለ? ላሊበላ በእግራችሁ ሄዳችሁ የለ? ጫማ ሳትጫሙ ሄዳችሁ የለ? አንድ ምግብ በአገልግል ተሸክማችሁ በጋራ እየተመገባችሁ ሄዳችሁ የለ? አይኔ ዓለማየ እግሬ ደርሶ የድንጋይ ወጋግራ የድንጋይ ምሰሶ እያላችሁ ዘምራችሁ የለ? የዝማሬ ጸጋችሁ ለአሁኑ ዘማሪያን እንዲደርስ ጸልዩላቸው። በሃይማኖት በፍጹም እምነት እንዲያደርጉት። ዛሬ ድረስ በእግራቸው የሚሄዱ አንዳንድ የትናንት የቀሩልን እናት አባቶቻችን ላሊበላ በእግራቸው ሲሄዱ እኛ መኪና ውስጥ ሆነ እናቶች ኑን ያዛችሁ ቢሉ አይሆንም ይላል። በእግራችን ነው ምን ሄድ የሚሉን። ዛሬም ድረስ የሚበላ ነገር አልቆብን ነው እስኪ ስጡኝ ብለው እየለመኑ ለጽድቅ ብለው ላሊበላ ደርሰው ኪነ ህንፃውን አይተው በረከተ ላሊበላን ተሳትፈው ቅዱስ ሥጋውን ክቡር ደሙን ተቀብለው የሚመጡ አባቶቻችን እናቶቻችን ያሉባት ሀገር ናት ኢትዮጵያ። በረከታቸው ከሁላችን ጋር ትሁን። እነሱ ያሉባት ምድር ውስጥ ለምን ስህተት ይፈጸማል? ለምን የተዛነፈ ነገር ይኖራል? ለምን መገዳደል ይመጣል? ለምን መራብ ይመጣል? ለምን ጥላቻ ይመጣል? ለምን የሚባሉ ብዙ ነገሮች ግብረ መልስ የሚያገኙት እናቶች አባቶች እናንተና እኔ ስራ ስንሰራ ነው። የትውልድ አደራ አለብን። መጾም የሚባለውን ነገር ማስለመድ አለብን ለትውልዱ። እና መጾም በተለይ የሰኔ ጾም የምትባለዋ የቄስ ምን ዕዳ አለበት? የሽማግሌዎች ጾም ማን ነው ያለ? የትኛው አስተማሪ ነው ያስተማረው? የሁሉም ጾም ነው። 7 ዓመት ጀምሮ ያለ መጾም አለበት። መጾም የሚችለው ወዶ ሳይሆን አሁን ለነገርኳችሁ ጥቅም እስኪ ልንገራችሁ። በጎ ነገር ከእግዚአብሔር ማግኘት የማይፈልግ አብሮ አደግ የሆነውን የሰይጣን ልማድ ማስወገድ የማይፈልግ በትዕግስት መኖር የማይፈልግ ማን አለ? ማንም። ስለዚህ ምን አለ? መጾም አለበት ማለት። ሌላውና የመጨረሻ ከእሳት ቅጣት ለመዳንም ነው እንደ ነነዌ ሰዎች። እና እሳት አንዳንድ ጊዜ ውሃውን አሙቆ ውሃው ወደ እሳትነት ተቀይሮ ማያይህ የጥፋት ውሃ ሆኖ ወደዚህ ምድር ይመጣል። እኛን ሊያጠፋ በተለያየ መንገድ ይመጣል። ዘንድሮ ጥቁር የለበሰው በስቷል ብያለሁ ቅድም። ዘንድሮ ነጭ ልብሳችን አውልቀን መሄድ ሆኗል ስራችን። ለምን? ጥቁር ለባሹ በዛ፣ ሀዘንተኛው በዛ። ዛሬ ቀብረን ስንመለስ ነገም ቀብር አለ። አንድ ሴትዮ ምን አለች ይባላል? ባለፈው ጊዜ ችግር ነው፣ አሁን እንኳን አይደለም፣ አሁን የተደገመ ታሪክ ነው። የትላንት ጠዋት ሰው ሙቶ ቀብር ላይ ቆይታ ልብሷን መልበስ ባለባት ልክ ለብሳ ወደ ቤቷ ትመለሳለች። ከቀብር በኋላ ተነስታ ወደ ገበያ ትሄዳለች። እንደዚያው ለብሳ ሰዎች አዩት። አንቺ እናቴ ለብሰሽ ያለው እኮ ገበያ እንደሚሄድ ሰው አይደለም፣ ለእሶ እንደሚሄድ ሰው ነው የለበስ ይሏታል። አይ ምን ዘንድሮ ወቅቱ ከፍቷል እኮ መንገድ ላይ ሌላ ሰው ሙቶ ላገኝ ይችል ይሆናል፣ ቀብር ላይ ልሄድ ይችላለሁ፣ ስታንድ ባይ ሆኖ መጠበቁ ጥሩ ነው አለች ይባላል። አያችሁት እንዴት እንደከፋ ያለንበት ዘመን እንዴት እንዳከፋ ነው። ወተን እስክንመለስ እንኳን ሰው ላለመሞት ዋስትና የለንም እኮ ማለት ነው። እና ወገኖቼ ወተን መግባት ብርቅ በሆነበት በዚህ ክፉ ዘመን ባይሆን እንጹም እንጂ ከሰማይ 7 ላይ ከመሬት 7 ላይ የፈላው የተፈለቀለቀው የኖህ ዘመን ውሃ በተለያየ መንገድ እያጋየን እንደሆነ ገብቶን ከሆነ እንጾማል። ከዚህ ውሃ ማለፍ በኖህ መርከብነት መሻገር የምንችለው በጾም ነው። ጾም የኖህ መርከብ ናት። መሻገሪያ መርከባችን ጾም ነው። ማንጾም ከሆነ መሻገር አንችልም። መሻገር የሚፈልግ ተሻግሮ ከበሮ ይዞ ከነዓን ሜዳ ላይ መዘመር የሚፈልግ ካለ ይጾም፣ እንጹም። መጾም አለብን። ባልጾምን ጊዜ ምን እንላለን? እንሞታለን። በበላ ቀን ትሞታለህ ማለት ባልጾምክ ጊዜ ትሞታለህ ማለት ነው። እና ሞት የሚባለው ሞተ ነፍስም ሞተ ስጋም እንዳይከተለን የማንገራገር የማስፈራራት ስብከት ሳይሆን የመንገር የማሳወቅ የማስገንዘብ ትምህርት ስለሆነ ወገኖቼ በተለያየ ችግር ውስጥና በተለያየ አስከፊ አስፈሪ ሁኔታ ውስጥ ሆነንም ቢሆን ምናልፈው እየጾምን እንጂ ሌላ እያደረግን ስላልሆነ እንጹም። ጾመን ጾሙ በሰላም ተጠናቆ ሐምሌ 5 ለዚያ ቀን በሰላም ያድርሰን። የዛሬን ቀን ባርኮ ሰጥቶናል፣ እየተገለገልንበት ነው። እግዚአብሔር ከሁላችን ጋር ይሁን። በሰላም ዋሉ።